አንድ ሰው ክርስቲያን የሆንክ ለምንድነው ወይ እምጾም ምጸልይ ለምንድነው ሲባል ገነት ለመግባት ካለ ተሳስቶ ገነት መግባት ኋላ የሚመጣ ነገር ነው። የመጀመሪያው ሱታፌ ክርስቶስ ነው። ያ ማለት ምን ማለት ነው? ለምሳሌ እኔ እዚህ ውስጥ መጽሐፍ ቢኖረኝ የኔን መጽሐፍ ለማግኘት ወደኔ መምጣት አለበት ማለት ነው። ገነት የእግዚአብሔር ገንዘብ ናት። የኔን ገንዘብ ማግኘት የሚፈልግ ሰው ወደኔ መምጣት እንደሚገባ ሁሉ የእግዚአብሔርን ገንዘብ ከማግኘት በፊት የእግዚአብሔር መሆን ይቀድማል። ገነት፣ መንግስተ ሰማያት የሚባሉ ነገሮች በሙሉ ጤና፣ ሀብት ወዘተርፈ የሚባሉ ነገሮች የእግዚአብሔር ገንዘቦች ናቸው። የእግዚአብሔር ያልሆነ የእግዚአብሔርን ገንዘብ አያገኝም። ቀድሞም ቢሆን የእግዚአብሔር ባለመሆን ነበር ከእግዚአብሔር ርስት ከገነት ተባረን የነበረው። የሰይጣን የሆነ ሰው በእግዚአብሔር መንግስት እድል ፈንታ ጽዋ ተርታ ስለሌለው ገነት ደግሞ የእግዚአብሔር ርስት በመሆኗ የዲያብሎስን ሥራ በመስራታችን ከእግዚአብሔር መንግስት ከገነት የተባረረበት ዋናው ምክንያት ስለዚህ ነው። ስለዚህ አንድ ሰው በእግዚአብሔር መንግስት እድል ጽዋ ተርታ እንዲኖረው ምን ማድረግ አለበት ሲባል የእግዚአብሔር መሆን አለበት። የእግዚአብሔር የሚሆነው በምንድነው ሲባል የእግዚአብሔርን ግብረ ባህሪ በመሳተፍ ነው። የእግዚአብሔር ባህሪና የእግዚአብሔር ግብረ ባህሪ የሚባሉ ነገሮች አሉ። የእግዚአብሔር ባህሪ የሚባለው አይታወቅም። የእግዚአብሔር ባህሪ የሚባለው መንግስቱ፣ ርቀቱ እንደዚህ ያሉ ነገሩ በቃ የእግዚአብሔር ውሳጣዊ የሆነና አፋዊ የሆነ ኩለንታዊ ባህሪው ኩለንታ አካሉ አይታወቅም። ኩለንታ አካሉን ፈጽሞ ያየው የለም ማለት የእግዚአብሔርን ምልዓተ አካሉን ያየው የለም። እግዚአብሔር ለምሳሌ በዚህ አየሁት ብትል በመሬት በታች ማየት አትችልም። በመሬት በታች አየሁት ብትል በጠፈር ላይ ማየት አትችልም። በጠፈር ብታየው በመሰረተ ዓለም ማየት አይቻልም። በመልዕልተ ዓለም ማየት አይቻልም። እንበላ ዓለም ማየት አይቻልም። በውሳጤ ዓለም ማየት አይቻልም። ስለዚህ እግዚአብሔር በዓለምም ያለምም ያለ ስለሆነ እግዚአብሔር ባህሪውን ምልዓተ አካሉን ምልዓተ ባህሪውን የሚያውቅ የለም። ምልዓተ አካሉ ስለማይወሰን ማለት ነው። ስለማይወሰን ፍጡሩን የእግዚአብሔር የፍጡር አካል ውሱን አካልና ድኩም አካል በመሆኑ ምክንያት ምሉ አካልን እና ተመልከቱ ኃያል ረቂቅ አካልን ማየት ፈጽሞ አይቻለውም። እግዚአብሔር ለቅዱሳን ተገለጥን እንኳን ባልን ጊዜ በዘፈቀደ ነው የሚባለው። በዘፈቀደ ማለት በወደደ መጠን ለሰዎች እንደያቅማቸው መጠን ነው። ለምሳሌ አሁን ተመልከቱ አንድን ሰው በአይናችን ብሌን ብናየው ሰውየው በአይናችን ልክ አይደለም። የሰውየው ቁመት ከአይናችን ፈጽሞ ይላል። እንኳን አይን ለምሳሌ አይን እንኳን እኔን በጠቅላላ ልታይ እጄን ማየት አትችልም። ግን ለሷ በሚገባት መጠን ተመልከቱ የሰውየው ምስል ለሷ ለአይን ተቀርጾ ይታያታል ማለት ነው። እግዚአብሔር ለኛ በሚገባን መጠን ይታያል። ከምልዓቱ ግን ሳይወሰን ነው። ምልዓተ አካሉ